ጤና ይስጥልን ተመልካቾቻችን፣ የአውሎ ሚዲያ ነው። ፕሮግራሙ ደግሞ ስለ ሀገር ነው። በቃሉ ለመራው ነኝ። ዛሬ ቆይታ የምናደርገው ከአቶ ጀዋር መሐመድ ጋር ነው። እንግዲህ በኢትዮጵያ ፖለቲካ ውስጥ ያላቸው ተሳትፎ እየሰፋ መጥቷል። በተለይም ደግሞ ያ ትውልድ ከሚባለው የፖለቲከኞች በኋላ አዲስ ከሚመጡ ፖለቲከኞች ወይም ደግሞ ከተከሰቱ ፖለቲከኞች ውስጥ አንዱ ናቸው። ስለዚህ ከወቅታዊ ጉዳዮችና አጠቃላይ ከሳቸው ከሚነሱባቸውም አንዳንድ ሀሜቶችና ቁም ነገሮች አንጻር አብረን ቆይታ እናደርጋለን። አብራችሁን ቆዩ። ለኢንተርቪው ስለፈቀዱልኝ ከልብ አመሰግናለሁ። ብዙ ጊዜ ኢንተርቪው ትሰጣለህ፣ ቃለ መጠይቆች ትሰጣለህ። በተለይ ደግሞ ከቅርብ ጊዜ ወዲህ ፈቃደኝነት እየበዛ ብዙ ሚዲያዎች ላይ እናያለን። በፊት ውጭ ስለነበር ሊሆን ይችላል። ግን በትክክል አሁን በዚህ ሰዓት አቶ ጀዋር ምንድነው እየሰሩ ያሉት የሚለው አይመለስምና ምንድነው በትክክል እያደረክ ያለው በአሁኑ ሰዓት? እንግዲህ አሁን እንደምታውቀው በቅርብ የፖለቲካ ድርጅት ተቀላቅያለሁ። ከዛ በፊት የፖለቲካ ተሳትፎዬ በሚዲያ በማሳደር ሶሻል ሚዲያ ላይ ኤንጌጅ በማድረግ እንደ አክቲቪስት ኮዞች ላይ አድቮኬት በማድረግ አልፎ አልፎም ትንታኔዎችም በመስጠት ነበረ። አሁን ግን ወደ ኦፌኮ የኦሮሞ ፌዴራሊስት ኮንግረስ ተቀላቅዬ ከነሱ ጋር እየሰራው ከሌሎች ድርጅቶች ጋር እየሰራው ነው። ከተለያዩ ምሁራኖች ጋርም በተለይ ሀገር ማሻገር ጉዳይ ላይ እወያያለሁ፣ ስራዎች እሰራለሁ። መልካም። ኦፌኮ የሚታወቀው እንግዲህ በፕሮፌሰር መረራ ጉዲናና በአቶ በቀለ ገርባ ነው በአብዛኛው የምናውቀውና አቶ ጀዋር ወደዛ የገቡት ተገፍተው ነው ብሎ የሚያነሱ የፖለቲካ ተንታኞች አሉ። አስቦበት ሳይሆን ተገፍተው ነው የሚሉ አሉ። በአንጻሩ ደግሞ ከዚህ በፊት በውጭ ሆኖ ድጋፍ ያደርጉ ነበር ለዚህ ድርጅት የሚሉትም አሉ። የትኛውን እርስዎ ወደ ኦፌኮ የወሰዱት? ሁለቱም ይመስለኛል። እንግዲህ ከኦፌኮ ጋር ረጅም የሆነ የስራ ግንኙነት ነበረን። ድርጅቱን በሰላማዊ ትግል የሚያመስል ነበርና እኔም በሰላማዊ ትግል ማመን ከመሆኑ አንጻር አገር ቤት ስለነበሩ እኔ ደግሞ ከውጪ የሰላማዊ ትግል ላይ እንቀሳቀስ ስለነበረ እነሱ ከሀገር ቤት የሚያደርጉትን የሰላማዊ ትግል እኔ ደግሞ ከውጪ ደግፈው ስለነበረ ረጅም ከፕሮፌሰር መረራ ጋር ከ15 ዓመት በላይ እንተዋወቃለን። ከአቶ በቀለም ጋር መጀመሪያ ታስሮ ከወጣ ጀምሮ በቅርበት እንተዋወቃለን፣ አብረን ሰርተናል። የነበረውንም የዚህ ሀገር የሰላማዊ ትግል አብረን ነው ስናንቀሳቀስ የነበረው እና አባልም ባልሆን በቅርብ ከድርጅቱ ጋር ስሰራ ነበር። ከግፊት የሚለው የግለሰቦች ወይ ደግሞ የድርጅት ግፊት አልነበረም የመጣብኝ። እዚህ ሀገር ስመጣ የሽግግሩን ወቅት በደጋፊነት በማማከር በማቀራረብ ለማሻገር ፈልጌ ነው የመጣሁት። በተለይ የነበረው የለውጥ ኃይል እንደ ተጻራሪ እንደ ተፎካካሪ ሊያየኝ አይገባም። ካለኝ ተጽዕኖ አንጻር ያንን መፍራት እንደሌለባቸውና እነሱን መደገፍ እንዲሁም እነሱንና ተቃዋሚ ከሁለቱም ጋር የስራ ግንኙነት ነበረኝ። እንደምታውቀው ከተቃዋሚውም ጋር ስራ ነበረ። በመንግስት ውስጥም ለውጥ የሚፈልገውን ኃይል በማበረታታት ወደፊት እንዲወጣ በማድረግ በህዝብም በኢህአዴግ ውስጥ ለውጥ ፈላጊ ለዘብተኛ ከሆኑ ሰዎች ጋር ያለው አመለካከት እንዲለወጥ ሳደርግ ስለነበረ ሁለቱን የተቃዋሚውን ኃይልም ገዢው ፓርቲ ያለውንም ኃይል የማቀራረብ ስራ ለመስራት ነው የፈለኩት። ያንን ነው ስራ የነበረው። አሁን ባለፉት ወራት ግን የለውጡ ሽግግሩ ሀዲዱን እየሳተ በመሄዱና ወደ ሀዲድ ለመመለስና ሽግግሩ እንደተሳካ ለማድረግ ከዳር ቆሞ መሞከሩ ለማቀራረብ መሞከሩ ብዙም እያስኬደ ስላልሆነ ከተቃዋሚ ጋር ተቀላቅሎ የተቃዋሚውን ኃይል ጎራ በማጠናከር የኃይል ሚዛን የኃይል አስተላለፉን ባላንስ በማምጣት ሽግግሩን ወደ ሀዲድ መመለስ ያስፈልጋል ብዬ ስላሰብኩ ወደ ተቃዋሚ ለመቀላቀል ወሰንኩ። ሪል ግን ዳር ላይ ቆመው ወይም ደግሞ ለማደራደር ሞክረው ነበር ወይ? ምናልባት ተካክዳችሁ እንዳይሆን ኢህአዴግ ውስጥ መካካድ ብዙ ጊዜ አንዱ መሰረታዊ ባህሪ ሆኖ ስለሚቀጥል ከለውጡ ኃይል ጋር እርስዎና አንዳንድ ጓዶቹ ተካክዳችኋል የሚባልም ነገር አለ። አልተካካዳችሁም? ምንም የተካካድነው ነገር የለም። ምንም ቃል የተገባባነውም ነገር የለም። ያለው ቃል በግልጽ በህዝብ ፊት ለፊት ያለ ነው። ይሄም ትግሉን ስናራመድ የነበርነው ሰዎች ይቺ ሀገር ወደ ዲሞክራሲያዊ ስርዓት መሻገር እንዳለባት የነበረው ኢህአዴግ አንድ ፕሮፌሰር መረራ የሚለው ኃይል በህዝብ አመፅ ሲሸነፍ ሽግግሩን የነበረው የተቃዋሚ አስተላለፍ በሙሉ አብዛኛው ተቃዋሚ ወይ ውጭ ሀገር በስደት ነበር ወይ እስር ቤት ነበር። ከዚህ አንጻር 2 ዓመት የሽግግር ጊዜ ያስፈልጋል። ይሄን 2 ዓመት የሽግግር ጊዜ ያለው ከኢህአዴግ ውስጥ ለሚወጣው ኃይል መምራት አለበት የሚለውን ከነሱም ቀድመን አድቮኬት ስናደርገው የነበረው እኛ ነን። እነሱም ለህዝብ ቃል የገቡት እናሻግራቸዋለን
የዲሞክራሲ ምህዳሩን የፖለቲካ ምህዳሩን እናሰፋዋለን። ከዛ በተጨማሪ ደግሞ ነጻና ፍትሃዊ ምርጫ እናካሄዳለን። ሁሉን ያሳተፈ ምክክር፣ ድርድር፣ ውይይት እናደርጋለን የሚል ለህዝብ የገቡት ቃል አለ። ያን ለህዝብ የገቡትን ቃል አብዛኞቻችን ደግፈናል። እኔም ያኛውን ደግፌ እንጂ በግል ደረጃ አንድም ነገር አድርጉልኝ ብዬ ጠይቄያቸው ማለት ካልኩሌተሩን የሰራሁት እኔ ብለው ስለነበረ ከዛም ቀጥሎ የተናገሯቸው ስላሉ ካልኩሌተሩ ካልኩሌተር ማለት አንድ ማሰቢያ አእምሮ እንደማለት ነው። የለውጡን ኃይል ማሰቢያ አእምሮ ማለት ነው። እርስዎ ያን ከሰሩት አለመካካድ አለ ብሎ ማመን ይቻላል ወይ? ማለት ካልኩሌተሩን እኔ ነኝ የሰራሁት አላልኩም፣ ቄሮ ነው የሰራው ነው። ሜታፎሩ ወይም ደግሞ ተረቱ ይሄ ለውጥ እንዲመጣ አሁን ያሉን ሰዎች ወደፊት እንዲመጡና ስልጣን እንዲይዙ ያስቻላቸው የህዝባዊ አመጹ ነው፣ የህዝባዊ እንቅስቃሴ ነው። ስለዚህ ካልኩሌተሩን የሰራው ህዝቡ ነው፣ በአብዛኛው ወጣቱ ነው። ያ ነው ካች ፍሬዝ ሆኖ የወጣው። ከዚህ አንጻር ለኔ ገቡልኝም ቃል የለም፣ ወደፊት እንዲገቡልኝ የፈለገው ቃልም የለም፣ የተካካነው ነገር የለም። ግን የኢትዮጵያን ህዝብ የገቡለትን ቃል እያሳኩለት አይደለም። በከፍተኛ ደም በከፍተኛ መስዋዕትነት የመጣውን ለውጥ የሚያጨናግፍ እርምጃ የሚያጨናግፍ ስትራቴጂ አካሄድ ነው እየተካሄደ ያለው ብዬ አምናለሁ። ስለዚህ ክህደት ካለ የኢትዮጵያ ህዝብ ምናልባት ለውጡን ከህዝብ ነጥቀው አሁን ምሳሌ የ1966 አብዮትን ስናይ ወታደሩ ነጥቆት ነው የመጣው ተብሎ ነው በታሪክም እየተነሳ ያለው። በእርግጥ ታሪኩ ነው አልቀረበም 50 ዓመት ስላልሞላው እንጂ ቲም ለማም ሆነ ሌሎቹ የህዝቡን አብዮትና ለውጥ ነጥቀው ለራሳቸው ስልጣን አልተጠቀሙበትም ብለው ያስቡ ማለት በትክክል የህዝቡን ጥያቄ መመለስ የሚያስችል አቅም ነበራቸው ወይ? መጀመሪያ ሲመጡ አቅም ነበራቸው። ምክንያቱም የነሱ አቅም ትልቁ የህዝብ አቅም ነበረ። የህዝብ ይሁንታና ይሉኝታ ነበራቸው። ህዝብ ደግፎቸው ነበረ። ለህዝብ ቃል ገብተው ቃላቸውን ህዝብ ደግፎት ነበረ። በመጀመሪያ 6 ወር ጥሩ ስራ ሰርቶ ነበረ በፖለቲካ ምህዳሩን በማስፋት ረገድ። ከዛ ወዲህ ግን ለሽግግር ፖለቲካ የሚያስፈልግ በተለይ ደግሞ በሀገር ልሂቃን መካከል ውይይትና ድርድር እንዲካሄድና የጋራ ፍኖተ ካርታ ማዘጋጀት ላይ በጣም እየወተወትንም አላደረጉትም። ከዛ ይልቅ ወደ መልሰው አዲስ አምባገነናዊ ስርዓት ለመገንባት አዲስ የበላይነት ያለው ስርዓት ለመገንባት እንደሞከሩ ነው የሚታየኝ። ከዚህ አንጻር የህዝቡን ተስፋ የህዝቡን ፍላጎት የሚያጨናግፍ ነው እየሰሩ ያሉት። ይሄንን ደግሞ የዛሬ 1 ዓመት ተኩል ሲመጡ የነበራቸው ተቀቡልነት ድጋፍና ዛሬ ያላቸው ቅቡልነት በጣም የተለያየ ነው። በጣም ወርዷል እና ይሄ ደግሞ የራሳቸው ስህተት ነው ባይ ነኝ። ምናልባት አሁን እርስዎ እንደሚሉት የማደራደርና አንድ የመሆን ጉዳይ ከመንግስት ብቻ መጠበቅ አለበት ወይ? እርስዎ ለምን ስልክዎን አንስተው እንዳንድ ፖለቲከኛ ወይ ጌታቸው ረዳ ጋር ከሌሎችም ኃይሎች ጋር ተደዋውሎ መገናኘትና ድርድር ማድረግ አይቻልም ወይ? መንግስት አደራዳሪ እንዲሆን ለምንድን ነው የፈለጋችሁት? በዋናነት ሁሉ እኔ በነገራችን ላይ ከሁሉም ጋር ነው የምናገረው። በጣም ሞክሬያለሁ። ለምሳሌ ከትግራይ ጋር እንደመጣው አካባቢ መቀሌ ቤት ከመሄድ ፍላጎት ነበረኝ። ምክንያቱም ህወሓት ስልጣን ላይ ነበረ። ከዛ መጨረሻ ላይም ቢሆን በሰላም ስልጣኑን ለቆ ሄዷል። ግን ተገፍተው መቆየት የለባቸውም። ሪኢንቴግሬት ማድረግ ሪሃቢሊቴት ማድረግ ያስፈልጋል የሚል ከነሱም ከዚህም የነበረ ሁኔታ አልተሳካም። የመንግስት ሚና በጣም ወሳኝ ነው። የመንግስት ባይን ከሌለ በስልጣን ላይ ያለው ኃይል ይሁንታ ከሌለ አብዛኞቹ ችግሮች ከመንግስት ስልጣን ከመንግስት ውሳኔ ጋር ተቋማት ጋር የሚያያዙ ከደህንነት ጋር የሚያያዙ ስለሆኑ አስቸጋሪ ነው። ለምሳሌ የትግራይን ጉዳይ ብትወስድ ምሁራን ብቻ ስለተደራደሩ መፍትሄ ልታመጣው አትችልም። ምክንያቱም በፌዴራልና በክልል መካከል ያለ ቴንሽን ነው። በአንድ ገዢ ፓርቲ ውስጥ የተፈጠረ መሰንጠቅ ነው። ስለዚህ የመንግስት በተለይ ደግሞ የጠቅላይ ሚኒስትሩ ይሁንታና ሙሉ ተሳትፎ ከሌለበት ልታሳካው አትችልም እና የመንግስት ተሳትፎ በእንዲህ አይነት ጉዳዮች ላይ በተለይ በሽግግር ጊዜ በጣም ወሳኝ ነው። የተቀላቀሉት ኦፌኮ አለ እንደ አዲስ ምናልባትም እርስዎ እንደ አዲስ ኃይል ይሆኑታል ተብሎ ነው እየታሰበ ያለው። ፓርቲው ብዙዎቹ ወጣትም ስለሆኑ ካሉትም አዲስ አስተሳሰብ ለማምጣት ነው። በትክክል ኦፌኮ ለኦሮሞ ሕዝብ ምንድን ነው የሚያስበው? የሚያምንበት ነጥቦች ምንድን ናቸው? ለኢትዮጵያ ሕዝብ ኦፌኮ ምንድን ነው የሚያስበው? ኦፌኮ አቋም እንግዲህ ከስሙ ጋር እንደሚሄድ የኦሮሞ ፌዴራላዊ ኮንግረስ ነው። ፌዴራላዊ ስንል እውነተኛ የፌዴራል ስርዓት ስንል ህዝቦች የኦሮሞ ብቻ ሳይሆን የዚህ ሀገር ህዝቦች በቀያቸው ላይ ሙሉ በሙሉ ራሳቸውን የሚያስተዳድሩበት እንዲሁም ደግሞ በሀገራቸው ላይ እንደየተሳትፏቸው እንደየሚናቸው ኢኩዊታብል የሆነ
ፍትሐዊ የስልጣንና የሀብት ክፍፍል ያለበት የጋራ ሀገር መመስረት ነው የሚያምነው። እንግዲህ የኦሮሞ ህዝብ ጥያቄ 3 ዋና ዋናዎች ናቸው። አንዱ የማንነት ጥያቄ ነው። ማለትም ህዝብ ባለው ባህል፣ ባለው ታሪክ፣ ባለው ቋንቋ ተከብሮለት እያሳደገ እያጎለበተ የሚኖርበት ስርዓት። ሁለተኛ በቀዬው ላይ፣ በክልሉ ላይ፣ በዞኑ ላይ ራሱ በመረጠው መንግስት ራሱን የሚያስተዳድርበት። ሶስተኛ ደግሞ በኢኮኖሚው ላይ ተጠቃሚ የሚሆንበትና አገር ሊያሳድግ፣ ህዝብ ሊያሳድግ፣ ኢኮኖሚ ሊያሳድግ የሚችል ፖሊሲ የሚመራበት መመስረት ነው። ያ በራስን በራስ የማስተዳደር ጉዳይ ነው። ከዛ ጋር ደግሞ አብሮ ሀገር የማስተዳደር ጉዳይ አለ። ስለዚህ የኦፌኮ አላማ የኦሮሞ ህዝብ በኦሮሚያ ላይ ራሱን የሚያስተዳድርበትና በመረጠው መንግስት ራሱን የሚያስተዳድርበት፣ ኢትዮጵያ ላይ ደግሞ ከሌሎች ህዝቦች ጋር በጋራ ፍትሐዊ ፌዴራላዊ ስርዓት የሚገነባበት አቋም ነው ያለው። እነዚህ 3 ነጥቦች አሁን ያነሷቸው፣ አንደኛው የማንነት፣ ሁለተኛው ራሱን መንግስት በመስረትና ከዛ ደግሞ የኢኮኖሚ ጥያቄዎች በኢህአዴግ ዘመን እነዚህ አልተመለሱም ወይ? በትክክል ምሳሌ የማንነት ጥያቄ ነበረበት ወይ? የኦሮሞ ህዝብ የኢኮኖሚ ጥያቄ ነበረበት ወይ? ኢህአዴግ ካለማው ወይም ደግሞ ካፈሰሰው ሀብት አብዛኛው ወደ 70% የሚሆነው የኢንዱስትሪ መስፋፋት ኦሮሚያ ክልል ነው ያለው። ራሱን የማስተዳደር ጥያቄስ ነበረበት ወይ? ወይም ደግሞ የራሱን መንግስት የመመስረት ጥያቄ ነበረበት ወይ? እነዚህ ጥያቄዎች አልተመለሱም ወይ? በኢህአዴግ ዘመን እንኳን ባይመለሱ አሁን ባለው አስተዳደር እነዚህ ጥያቄዎች አልተመለሱም ወይ? ካልተመለሱ የእናንተ አስፈላጊነት ሊኖር ነው ማለት ነው። ተመልሰው ከሆነ ግን የእናንተ አስፈላጊነት ምኑ ላይ ነው? ኢህአዴግ በቲዮሪ ጥያቄዎቹን መልሶ በተጨባጭ አልመለሳቸውም። የኢኮኖሚን ጥያቄ ብታነሳው የዘረፋ ስርዓት ነበር የነበረው። ኢህአዴግንም ለዚህ ክራይሲስ ያደረሰው የነበረው የዘረፋ መሬት የመቸብቸብ ገበሬውን የማፈናቀል ሂደት ነበረ። ከዲሞክራሲ አንጻር ደግሞ ኢህአዴግ ስፔሲፊካሊ ህወሓት ከፌዴራል እስከ ቀበሌ ድረስ ለራሱ የሚሆኑ ሎሌዎችን ሲሾም የነበረበት እንጂ ህዝባችን ይሆነኛል ብሎ ያስበውን የመረጠበት ጊዜ አልነበረም። የመረጣቸው ደግሞ የሚገደሉበት፣ የሚታሰሩበትና የሚሰደዱበት ስርዓት ነበረ። ስለዚህ ኢህአዴግ ስፔሲፊክ ለመሆን ደግሞ ህወሓት የስሙላ ፌዴራሊዝም፣ የስሙላ ዴሞክራሲ የተዛባና የተዛነፈ የኢኮኖሚ ክፍፍል ነበረ ሲያካሄድ የነበረው። ስለዚህ አልመለሰውም። አሁን ያለው በሽግግር ውስጥ ነው ያለው። አሁንም ቢሆን ማን ስልጣን ላይ ያለ ብቻ ሳይሆን እስካሁን ድረስ ህዝባችን የሚሆነውን አልመረጠም። ለዚህ ነው ለምርጫ እየተዘጋጀን ያለ ነው። ህዝባችን ከቀበሌ አንስቶ እስከ ፌዴራል ደረጃ የሚወክለውን የሚያስተዳድረውን መምረጥ መቻል አለበት። ያሉት ሰዎች አሁን ያሉት በስልጣን ላይ ያሉት ከተመረጡ ሰየው፣ አለበለዚያ በተቋም ያለው መመረጥ መቻል አለበት። ከዛ በኋላ በፖሊሲዎችን እያስተካከሉ እየተዳደሩ የሚካሄድበት ሁኔታ ነው የሚፈጠረው። ምናልባት አሁን ያነሱልኝ የዲሞክራሲ ወይም የመንግስት ምስረታውን ሊሆን ይችላል ብለን መውሰድና የኢኮኖሚ ጥያቄው ግን ምሳሌ ደብረ ብርሃንና ቢሾፍቱን ወይም አዳማና ሌሎችን ብንወስድ በመሰረተ ልማትም ወይም በሌሎቹ ዝርጋታ በኢህአዴግ ዘመን በጣም የተለያዩ ነበሩ፣ ማይገናኙ ናቸው። የመሬት ሽያጩም እንዳሉት እርስዎ አብዛኛው በኦህዴድ ሰዎች የተፈጸመ ነው ተብሎ ይታመናል። አንዳንድ ንግግሮች እንሰማለን። ስለዚህ ይህንን መመለስ የሚቻለው ወይም ደግሞ የኦሮሞ ህዝብ ጥያቄ ነው ማለት ነው የሚቻለው ወይስ የኛ የጥቅም ተጋሪ አልሆነም ነው የምትሉት? በትክክል ለምን የአሁኑ የኦሮሞ ጥያቄ ወይም ስልጣን ይገባኛል የሚል ነበር እንጂ በኢኮኖሚ በልማትና በማንነት ተመልሶለታል የሚሉ ሰዎች ስላሉ ስልጣን ይገባኛል የሚል ጥያቄ የነበራቸው። ከዛ ቀጥሎ ሀብት ማካበት። እነዚህ እንዴት ነው የሚያዩቸው? ኦህዴዶች ሸጠው አቀባዮች ነበሩ እንጂ የሻጮችም አልነበሩ። በዛ በተጨባጭ ካየ ነው። ቢሾፍቱን አንስተሃል። ቢሾፍቱ መሬቱ የተነጠቀው ሰው በራሱ መሬት ላይ ዘበኛ ሆኖ ነው የምታየው ዛሬ። በነገራችን ላይ ቢሾፍቱ ብትሄድ በየሆቴሉ ዘበኛ ሆኖ የምታገኘው የቢሾፍቱ ተወላጅ ነው። ባለቤቱ ግን ከነበረው ስርዓት ጋር ተመሳጥሮ አየር በአየር ሀብታም የሆነው ነው ሆቴል ገንብቶ እየኖረበት ያለው። እኛ እያለን ያለ ነው በየቀበሌው በየደረጃው ራሱ የዛ አካባቢ ህዝብ ተጠቃሚ መሆን መቻል አለበት። ይህን ተጠቃሚ መሆን የሚችለው ደግሞ በመረጣቸው ሰዎች ይሆኑኛል፣ አውቃቸዋለሁ፣ እውቀት አላቸው፣ ተአማኒ ናቸው የሚላቸውን ከመረጠ የዛን ቀበሌ፣ የዛን ወረዳ፣ የዛን ከተማ ህዝብ አስቀድመው ይንቀሳቀሳሉ ብለን ነው የምናስበው። ስለዚህ ኦህዴዶች የኦሮሞ ህዝብ አልመረጣቸውም፣ ህወሓት ነው የመረጣቸው። ተአማኒነታቸው ለህወሓት ነበረ። የቢሾፍቱ ኦህዴዶች ታማኒነታቸው ለነ አባይ ፀሐዬ ነበረ እንጂ ለነ አባገዳ አልነበረ።
ስለዚህ ቢሾፍቱ ላይ የሸጡትን መሬት ሲያስረክቡ የነበሩት ስልጣን ላይ ለነበረው እነሱ ስልጣን ላይ ላመጣው ለሚያዛቸው እንጂ የሚያዛቸው ስልጣን ላይ ያመጣቸው ነው። ስለዚህ ዘርፈው ሲያቀብሉ የነበረው ደግሞ ለሚያዛቸው ነው እንጂ የቢሾፍቱ ህዝብ አልመረጣቸውም። የቢሾፍቱ ህዝብ እስካልመረጣቸው ድረስ ስልጣን ላይ ሲያዛቸው ነው ሲሰሩ የነበሩት። ስለዚህ የእርስዎ ሀሳብ ዘርፈው ለራሳቸው ሰዎች ማቀበል ነበረባቸው ነው ወይስ መዝረፍም አልነበረባቸው? አይዘርፉም ነበር። በህዝብ የተመረጡ ቢሆን ኖሮ አይዘርፉም ነበር። የሚዘርፉት በሌላ ስለተሾሙ ነው። ሌላ እርስዎ አንዳንዴ የፌዴራሊስት ኃይል ነኝ የሚል ሀሳብ አለ። ፌዴራሊዝምን አክቲቬት አደርጋለሁ በዛ እመራለሁ የሚለው ነገር አሉ። ከዛ ደግሞ ቀጥሎ የቁጥር ጥያቄ ብዙ ስለሆነ ብዙ ቦታዎች ይገቡናል በስልጣንም በሌላ የሚል ሀሳብ ያነሳሉ። ከዛም ደግሞ አልፎ ብዙ ጊዜ ከስልጣን ተገፍተን ስለቆየን ወይም እንደ ህዝብ ተበደለን ቆይተናል ብላችሁ ስለምታስቡ አሁን ጊዜው የኛ ነው የሚል መንፈስም ይታያል አንዳንዴ። ነገር ግን የኦሮሞ ጥያቄ ወይም የኦሮሞ ህዝብ ጥያቄ ዲሞክራሲ ሲሰፍን አብሮ የሚመለስ አይችልም ወይ? አንዳንዴ የቁጥር ጨዋታ የብዙነት ጨዋታ ከዛ ያ ወደ አምባገነንነት ስለሚወስድ በዲሞክራሲ ስርዓት ውስጥ ይመለሳን ብላችሁ ማሰብ አልቻላችሁም ወይ? ዲሞክራሲ ምንድን ነው ለአንተ ትርጉሙ? ዲሞክራሲ ቁጥር ካልሆነ ምንድን ነው? ዲሞክራሲማ ቁጥር ካልሆነ ስለዚህ የሚያስፈልገው መጀመሪያ ዲሞክራሲ ማሳደግ እንጂ አሁን ቁጥሩን መጠቀም አይደለም። ያው እኮ ነው ዲሞክራሲ የምታረግ ከሆነ ህዝብ እንደ ቁጥሩ ለምንድን ነው 547 ወንበር ያለው በፓርላማ ውስጥ ቁጥር አይደለም? ለምንድን ነው 600 ያለው ነው? ለምንድን ነው ከዛ በታች ያለው ነው? ልክ ነው። እሱን ሳይሆን እኔ የምለው ቁጥር ወሳኝ ነው። ምሳሌ ዲሞክራሲ ማሳደግ ነው እንጂ የሚቀድመው አሁን የቁጥር ጥያቄ ማንሳት ሌላ አምባገነናዊ መንፈስ። እርሶም አሁን በጥያቄዎት ምሳሌ እስኪ ከቤተ መንግስት ጀምሮ ያለው ይታይ ስልጣን ውስጥ ያሉት ሰዎች እኛ በቁጥራችን ልክ አግኝተናል ወይ ሲሉ አንዴ ዋልታ ቴሌቪዥን ላይ ተናግረው ነበር። በቁጥራችን ልክ አይደለም ያልኩት ቤተ መንግስት ውስጥ በፌዴራል መንግስት ውስጥ ያለ ስልጣን ያለ አስተላለፍ የኢትዮጵያን ብሔር ብሔረሰቦች መምሰል መቻል አለበት። የኢትዮጵያ ፌዴራላዊ መንግስት መስሪያ ቤቶች ኦሮሞን ማሳየት አለባቸው፣ አማራን ማሳየት አለባቸው፣ ጸማይን ማሳየት መቻል አለባቸው፣ አፋርን ማሳየት አለባቸው፣ ሶማሌን ማሳየት መቻል አለባቸው። ይሄ ወሳኝ ነው። በማንኛውም ሀገር ብትሄድ ለምሳሌ ካናዳ ብትሄድ ገና ድንበር ስትደርስ እዛ ሀገር ውስጥ ያሉ ብሔሮች፣ ዘሮች፣ ሃይማኖቶች ገና የሚቀበሉ ሰዎች ፓስፖርትን አይተው የሚያስገቡ ሰዎች ላይ ታየዋለ። ብዝሃትነት ማለት ምንድነው? በተለይ በጋራ ተቋማቶቻችን ላይ ቅድም ብያለሁ፣ በክልሎቻችን ላይ ራሳችንን እናስተዳድራለን። በፌዴራል ደረጃ ደግሞ በጋራ ሀገር እናስተዳድራለን። ስለዚህ ኢት ኢዝ ኢሴንሻል። ስለዚህ የፌዴራል ተቋማት ከቤተ መንግስቱ አንስቶ እስከ ፌዴራል ፖሊስ እስከ ፌዴራል እስር ቤት ደረጃ ያለው በሙሉ የዚህችን ሀገር ብሔር ብሔረሰቦች የዚህችን ሀገር ብዝሃትነት ማሳየት ወሳኝ ነው። ይሄ ከሆነ እኮ ታዲያ አቶ ጀዋር ማለት የአንደኛ ተቋማት ያስፈልጋሉ ወይም የዲሞክራሲ ስርዓት ግንባታውን ማሻል ያስፈልጋል ማለት ነው። ግን አሁን ይሄ ታልፎ የተቋማት ግንባታውም የዲሞክራሲ ስርዓትም ታልፎ ቀጥታ የስልጣን ጥያቄ ነው የሚነሳው በአብዛኛው። ምሳሌ ሚኒስትሮች ሲሶሙ ምን ያህል ቁጥር ነው ያለው የኛ ምን ያህል ነው የሚሉ ይነሳሉ። ይሄ እንደ ጥያቄ ዲሞክራሲ ሲሰፋ ወይም ሲሻሻል የኦሮሞ ህዝብ ጥያቄም ሆነ የአቶ ጀዋር ጥያቄ ሊመለስ ይችላል ብሎ ማሰብ አይቻልም። ሁለቱም አብሮ ለምን ማይሄድ? ሁለቱም አብሮ ካልሄደ ጭራሽ ዲሞክራሲ ሊመጣ አይችልም። የዲሞክራሲ ግንባታ ፍትሃዊ አካሄድን ያስፈልገዋል። ስለዚህ የዲሞክራሲ ስንል እኮ አሁን ያለ ነው። ለምሳሌ ቤተ መንግስቱን በሙሉ በኦሮሞዎች ልትሞላው ትችላለህ። እነዛ ኦሮሞዎች በኦሮሞ ህዝብ እስካልተመረጡ ድረስ የኛ ጥያቄ አልተመለሰም ማለት ነው። የዲሞክራሲያዊ ምርጫ ያደርገህ ደግሞ አንድም ኦሮሞ እዛ ከሌለ አሁንም ችግር ውስጥ ትገባለህ ማለት ነው። ስለዚህ የሶማሌ ህዝብ የራሱን ተወካዮች መምረጥ መቻል አለበት። በሶማሌ ክልል ላይ ራሱን በራስ ማስተዳደር መቻል አለበት። በፌዴራል መንግስት ውስጥ ደግሞ እንዳስተዋጽኦ እንደ ብዛቱ ሊወከል ይገባል ነው። የፓርላማውን ወሰደው 180 የሚሆኑ የኦሮሚያ ተወካዮች አሉ። 178 180 130 ምናምን ከአማራ ክልል አሉ። 38 ከትግራይ ክልል አሉ። ይሄ ምንድነው? ዲሞክራሲ ነው እያልን ያለ ነው። ምንድነው? ያ ውክልና ጥሩ ነው። ግን ከትግራይ የሚመጡ 38 ሰዎች በትግራይ ህዝብ መመረጥ አለባቸው እንጂ ከላይ ወደታች መሾም የለባቸው። ከሶማሌ ክልል የሚመጡ 30 ምናምን ሰዎች በሶማሌ ክልል መመረጥ አለባቸው። ሶማሌ ክልል አንድ የሚነሳ ጥያቄ አለ። የሶማሌ ክልል ህዝብ ወደ 6 ምናምን ፐርሰንት ነው፣ 6.2% ነው። የፓርላማ ውክልናቸው ግን ከዛ ጋር አብረው አይሄድም። ሶማሌ ክልል ሁለት ጥያቄ ይነሳል ማለት ነው ከፓርላማ ጋር ሲያያዝ። አንደኛ በፓርላማ ውስጥ ያለን ውክልና ፍትሃዊ አይደለም ይላል። ሁለተኛ በፓርላማ ውስጥ ያሉትም ሰዎች እኛ የመረጥናቸው አይደለም ነው የሚለው። ሁለቱም መመለስ መቻል አለበት ማለት ነው። አንደኛ በፓርላማ ውስጥ
በሶማሌ ህዝብ ቁጥር ተመኑ መስተካከል አለበት። ሁለተኛ እነኛ ሰዎች ፕሬዚዳንት ሙስጠፋ ዘሴም ነው መሆን ያለበት። ሁለቱንም ነው። ለምን መሰለህ ይሄን ኤግዛምፕል ያነሳው ለሶማሌ እንደ ኤግዛምፕል ነው ያነሳው ያለበት። እነሱ ሁለቱም ጥያቄዎችም የዲሞክራሲ ጥያቄዎች ናቸው። ፍትሃዊ ውክልና ይኖረን የዲሞክራሲ ጥያቄ ነው። እነኛ የኛ ተወካዮች ደግሞ አይሾሙልን፣ አይመረጡልን፣ እኛ እንምረጣቸው የዲሞክራሲ ሁለቱም የዲሞክራሲ ጥያቄ ነው ማለት ነው በአሁኑ ሰዓት። ስለዚህ ኦሮሚያ ክልል በተለይ ከላይ የመሾም ነገር አለ ብለው ያስባሉ? ሰው ህዝቡ ምሳሌ የሚያስበው አንዳንድ አካባቢዎች ስንሄድ ስንንቀሳቀስ የምናስበው በአሁኑ ሰዓት የኦሮሞ የበላይነት አለ ተብሎ ከዚህ በፊት እርሶ ክርክር ያደርጉበት ጉዳይ ነው። ማስረጃ የሚያቀርቧቸው ቦታዎች አሉ። ምሳሌ አየር መንገድ ውስጥ የኦሮሞ የበላይነትን ለማስፈን በከንቲባውም ሰራተኛ ቅጥር ሲፈጸም በሌሎችም የሚደረጉ የበላይነትን ለማስፈን የሚደረግ አለ። መከላከያም ውስጥ በተመሳይ የደህንነት መስሪያ ቤት ውስጥ በተመሳይ ስም መዘርዘር ላይ ያስፈልገኝ ይችላል። ይሄ የበላይነትን ለመቆጣጠር ወይም ለመያዝ የተደረገ ጥረት ነው ወይንስ ደግሞ ተቀባይነትን ያለው መንግስት ራሴ ያሻግሩኛም ብሎ የሚያምናቸውን ካድሬዎች የሰበሰባቸው ነው ብሎ ነው የሚያስቡት እርስዎ? ሁለቱም። አንደኛ መጀመሪያ ያነሳው ነገር አለ። ኦሮሚያ ውስጥ ዛሬ ከላይ ወርታች የመሾም አለ። አዎ ዛሬም የቀድሞ የኦዴድ ከዛ ደግሞ ተቀይሮ ኦዲፒ ከዛ በልጽግና የድርጅት ቢሮ ነው እስከ ወረዳ ድረስ ሰው የሚሾምልህ። የወረዳው ህዝብ አንድ ከተማ ህዝብ ከንቲባውን አይመርጥም፣ የወረዳውን አስተዳዳሪ አይመርጥም። ከላይ ነው እዚህ ቁጭ ብሎ ከዚህ በደብዳቤ የሚሾምለት። ያ መቆም አለበት ነው እያልን ያለ ነው። የጊኒር ወረዳ ህዝብ፣ የቤጊ ወረዳ ህዝብ፣ የኩዩ ወረዳ ህዝብ የራሱን አስተዳዳሪ እዛ ወረዳው እሱ መምረጥ አለበት። ሹመኞች ተሿሚዎች ከታች ተመርጠው ወደ ላይ መምጣት አለባቸው እንጂ ከላይ ተሹሞ ወደ ታች መምጣት የለባቸውም። አንዱ። ሁለተኛ የኦሮሞ በላይነት አለ። ለኦሮሞ በላይነት አልታገልንም። ኦሮሞ ህዝብ፣ ሶማሌ ህዝብ፣ ትግራይ ህዝብ እንደ ቁጥሩ ሊወከል ይገባል እንላለን። የኦሮሞ የበላይነት እየተገነባ ነው ከተሆነ ቁጥሩ ይምጣ፣ አብሬ እታገላለሁ። በአየር መንገድ ውስጥ የኦሮሞ የበላይነት መጣ፣ ኦሮሞ ከብዛቱ ከፕሮፖርሽን በላይ ከሬሾ በላይ መጣ ከተባለ ይቀነስ ብዬ አብሬ እታገላለሁ። እኔ እየጠየኩ ያለሁት እዚህ ሀገር ምንድነው ታውቃለህ? በፌዴራል መንግስት ውስጥ ያለው የብሔር ተዋጽኦ ይታወቅ። በልጦ የተገኘው ይቀነስ፣ አንሶ የተገኘው ይጨመርለት። እዚህ ላይ እንስማማ ነው አንስማማ? የኦሮሞ የበላይነት እየመጣ ነው ከተባለ አሁን ስጋቱ አለ። ደጋግሜ ነው አሁን በዝግ ስብሰባዎችም በሚዲያም እንደምናገረው ነገሮች ሲደጋገሙ እውነት እየሆነ ይመጣል። ጨዋታው መሆን የለበትም። አየር መንገድ ውስጥ ይሁን፣ ባህር መንገድ ውስጥ ይሁን፣ ቤተ መንግስት ውስጥ ይሁን፣ ፋይናንስ ሚኒስቴር ውስጥ ይሁን፣ ኤኒዌር የኦሮሞ ውክልና የኦሮሞ ተሳትፎ ከቁጥሩ በላይ ከሆነ አብሬ ታግዬ ይቀነስ ከሚሉት ውስጥ ነኝ። የኦሮሞ ቁጥር ካነሰ ይስተካከል ብዬ እታገላለሁ። የትግራይ ቁጥር ከበለጠ ይቀነስ ብዬ እታገላለሁ፣ ካነሰ ይጨመር ብዬ እታገላለሁ። ስለዚህ እንደዛ አይነት ኮምፕሌንት ካለ ለምን ነው ቁጥሩ የማይቀርበው? በነገራችን እኛ ሀገር ብቻ እኮ አይደለም፣ አሜሪካ ውስጥም ቢሆን ካቢኔ ሹመት አንስቶ እስከ ታች ነው ድረስ ዳይቨርሲቲ ማሳየት መቻል አለበት። ጠቅላይ ሚኒስትሩ የሴቶችና የወንዶችን ካቢኔት 50-50 አድርጌያለሁ ብሏል አይደለም እንዴ? የሀገራችን ህዝብ 50% የወንድ ጾታ ነው፣ 50% የሚሆነው የሴት ጾታ ነው። ይህን ማድረግ ፍትሃዊ ነው ብለን አጨብጭበናል አይደለም? ታዲያ ለምን ነው የማናደርገው በፌደራል ደረጃ? ምናልባት እናንተ እንደዚህ ጥያቄ ሲመጣ የኦሮሞን ህዝብ እንደመወከላችሁ ደግሞ በወቅቱም እንዳለ ፓርቲ ራሳችሁስ ማስጠናት ያልሞከራችሁት ወይም ደግሞ ቁጥሩን ዝርዝር ማቅረብ ያልቻላችሁት ውሸት ነው ብላችሁ ማቅረብ ያልቻላችሁት ስለምንድን ነው? እኛ መንግስት አይደለንማ። መንግስት ነው የግድ መንግስት መሆን ያስፈልጋል ነው አለት። አንዴ መንግስት ታዲያ እንዴ ዳታው የለም እኮ እያልኩ ያለሁት ምንድን ነው? አንተ ጋዜጠኛ ነው አይደል? ዳታ ምን ያህል ማግኘት እንደሚቻል ታውቃለህ? እዚህ ሀገር እንደማይቻል ፈጽሞ ሊክ ካልተደረገ በስተቀር አታገኘው። ግን በፓርቲ ደረጃ እንደ ፓርቲ ቃል የምንገባው ስልጣን ስንይዝ እያንዳንዱ መስሪያ ቤት ውስጥ ያለውን ዳታ እናወጣዋለን። ለምን ነው የሚሸፋፈነው? ከዚህ በፊትም ተብሎ ስለነበር እንግዲህ ተስፋ ነው የሚሆነው። እናንተም እናደርገዋለን ቃል ነው የዛሬ በማግስቱን አናጠይቀኝ። ምክንያቱም የታገልነው ፍትሃዊ ፌዴራላዊ ዲሞክራሲያዊ ኢትዮጵያን ለመገንባት ነው። የኦሮሞ ህዝብ ከዛ አይነት ፍትሃዊ ከሆነ ፌዴራላዊና ዲሞክራሲያዊ ከሆነ ኢትዮጵያ ምንም የሚጎዳው ነገር የለም። የኦሮሞ ህዝብ ከሚገባው በላይ አይፈልግም፣ ከሚገባው በላይ ደግሞ አይቀበልም። የሶማሌ ህዝብ እንደዛ ነው፣ የትግራይ ህዝብ እንደዛ ነው። ይሄ ነው መሆን ያለበት።